14 ጀምሮ ያለው የእግዚአብሔር ቃል ኢየሱስ ጌታ ሆይ አንድ ሰው እምነት አለኝ ቢል ስራ ግን ባይኖረው ምን ይጠቅመዋል? እንግዲህ እንዲህ ያለው እምነት ሊያድነው ይችላል? አንድ ወንድም ወይም አንድ ሴት እህት የሚለብሱት ልብስም ሆነ የሚመገቡት ምግብ አጥተው ከእናንተ መካከል አንዱ በሰላም ሂድ አይብረዳችሁ ጥገቡ ቢላቸው ለሰውነታቸው ምግብ የሚያስፈልጋቸውን ባይሰጣቸው ምን ይጠቅማቸዋል? እንዲሁም ስራ የሌለው እምነት በራሱ የሞተ ነው። ነገር ግን አንድ ሰው አንተ እምነት አለ አንድ ያለ መልሶ መጥቶ እኛ የምንነው አንተ እምነት አለ እኔ ግን ስራ አለኝ ይልሃል። እምነትን ከስራ ለይተህ አሳየኝ፣ እኔም እምነቴን በስራዬ ያሳያለሁ። አንድ እግዚአብሔር እንዳለ ታምናለህ? መልካም ነው። አጋንንትም ይህንኑ ያምናሉ፣ በፍርሃትም ይንቀጠቀጣሉ። አንተ ከንቱ ሰው እምነት ያለ ስራ ዋጋ የሌለው መሆኑን ለማወቅ ማስረጃ ትፈልጋለህ? አባታችን አብርሃም ልጁን ይስሐቅን በመሠዊያ ላይ ባቀረበው ጊዜ በስራ የጸደቀ አልነበረም? በዚህም እምነት ከስራው ጋር አብሮ ይሰራ እንደነበር ታያለህ። እምነትም በስራ ፍጹም ሆነ። አብርሃምም በእግዚአብሔር አመነ፣ ጽድቅም ሆኖ ተቆጠረለት የሚለው የእግዚአብሔር ቃል ተፈጸመ። እርሱም የእግዚአብሔር ወዳጅ ተባለ። እንዲህም በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። እንዲሁም ጋለሞታይቱ ረዓብ መልእክተኞቹ ተቀብላ በሌላ መንገድ በሰደደቻቸው ጊዜ በስራ አልጸደቀችምን? ከመንፈስ የተለየ ስጋ የሞተ እንደሆነ ከስራ የተለየ እምነት የሞተ ነው። ኢየሱስ ጌታ። ዛሬ የምናየው ትክክለኛ ክርስትና በስራ በሚመነዘር መልካም ህይወት በመንፈስ ፍሬ ይገለጣል። በጣም አድምጠን የምንሰራው ተወንድን ይሄ ስለሆነና እምነትና ስራ የሚለው ተቀምጦ እግዚአብሔር አምላክ ይባርካችሁ። ኢየሱስ ጌታ። እምነትና ስራ ዛሬ ራሳችን ነው ያመንነው እምነት በስራ ይገለጥ ነው እና ከዚህ ባለፈ መጽሐፉን ስናጠና ያዕቆብ መጽሐፍ ከኤፌሶን ጋር አይጋጭም። ያዕቆብ መጽሐፍ ከገላትያ ጋር አይጋጭም። ያዕቆብ መጽሐፍ ከሮሜ መጽሐፍ ጋር አይጋጭም። ለምን ካላችሁ ሮሜ፣ ገላትያ፣ ኤፌሶን መልእክቶች በህግ ሳይሆን በጸጋ በነፃ እንደዳነ የሚናገሩ ክፍሎች ናቸው። በጣም አብዛኛው ማለት በመንፈስ ህይወትም ሪኮግኒሽን ቢያደርጉ፣ ነገር ግን በጣም የሚያመዝኑት በቃ በነፃ በጸጋ እንደዳነ ነው የሚናገረው። መጽሐፉም እውነት ነው። በነፃ በጸጋ ድን ነው። ኦኬ ያዕቆብ መጽሐፉ ጋር ስንሄድ የዳነ ሰው ትክክለኛ የጸደቀ ሰው በስራ እምነቱን ይገልጣል። ስለዚህ ያዕቆብ ምዕራፍ 2 ምን እያለ ትክክለኛ ያመነ ሰው እምነቱን በስራ ይገልጣል እያለ። ስለዚህ እኛ ሪጀነሬት ያደረግን የዳንን የዘላለማዊት ያገኘን ሰዎች አፈ ፕሮቴስታንት ዲኖሚኔሽን በእግዚአብሔር የመልካም ስራ የታጀበ መሆን አለብን። አምናናል ብለን ስራ የሌለው እምነት ከሆነ መጽሐፉን እያለ ነው የሞተ ነው። እምነታችን ራሱ እውነተኛ መሆን የሚታወቀው በስራ ሲገለጥ። ደጋግሜ የምላችሁ ነገር አንድ ሰው ጌታ ተቀብያለሁ ድኛለሁ የዘላለማዊት ቢለን ለራሱ እሱ የዘላለማዊት እንዳለው ራሱ ይመሰክርልናል። እሱ ግን የዘላለማዊት ያለው እኛ እንድንመሰክርለት በህይወት መገለጥ አለበት። በፍሬ በሚመላለስ በምንልስ አይተን ነው እውነት ይሄ ከጌታ ነው። ጌታ የሚያስጠራ ከሆነ በአዛ መካከል ስለ ጌታ ዋጋ የሚከፍል ከሆነ ህይወቱ ቅድስና ያለበት ከሆነ እውነት የዳነ ሰው ምልክት ነው። እኛ የሆነ ሰው መዳኑ የምናውቀው በምልክት እንኳን በፍሬ ሲገለጥ ነው። ውጭ ያለ ነው ሰው ጋዳዊ ምልክት ስለሚፈልግ ለሱ ግን እኛ ሊል ይችላል መዳኑ ለራሱ። እኛ ግን የዛ ሰው መዳን እንዴት ነው ከተባለ በፍሬ ማንዞ እንግዲህ ምዕራፍ 15 ሲናገር ያኔን ልታፈሩ አትችሉ። ስለዚህ ከግንዱ የተነሳ ከኢየሱስ የተነሳ ምን እንዳለ እናፈራለን። ጻፈም እዚህ በኤፌሶን ምዕራፍ 1 ሲናገር በመንፈስ ቅዱስ ማለት ታተማችሁ አይደል? በፊልጵስዩስ ምዕራፍ 1 ላይ በእናንተ ውስጥ መልካሙን ስራ የጀመረ እግዚአብሔር እስከ ፍጻሜ እንደሚያደርሰን እናውቃለን። ስለዚህ በቃ በእኛ ውስጥ የመጣው መንፈስ ቅዱስ በዮሐንስ ወንጌል የተነገረው እኔ ቤት ይሻላችኋል አጽናኙ ልካለሁ የተባለው እሱ ሲመጣ ለዘላለም ከእናንተ ጋር ይኖራል። ስለዚህ መንፈስ ቅዱስ ሲመጣ አንዳንዴ አይደለም፣ እስከ ነገ አይደለም፣ እስከ ወር አይደለም፣ እስከ ለዘላለም ከኛ ጋር። ስለዚህ መንፈስ ቅዱስ ታትመናል። መንፈስ ቅዱስ የርስታችን መያዣ ነው። መንፈስ ቅዱስ ነው በፊልጵስዩስ ምዕራፍ 1 መሰረት በእኛ ውስጥ መልካሙን ስራ የጀመረ ነው። ይሄ መልካም ስራ እስከ መቼ? እስከ ፍጻሜ። ኢየሱስ ጌታ። ክብር ለጌታ ይሁን። በእንደዚህ አይነት ማተም ታትማችኋል። ስለዚህ በዚህ ልክ የታተመ የዳነ ሪጀነሬት ያደረገ የዘላለም ያገኘ ሰው እንዴት ይኖራል? በጣም የክርስትና ጥያቄው እዚህ ጋር ድኛለሁ በጸጋ የዘላለም ያገኘ አጠፋም ነው እሱ ይፈልግ ጉዳዩ። ደህና አላጠፋም የዘላለም ያገኘ እሺ
ህይወት የቱ ጋር ነው ያለው? ስራ አለው? መንፈሳዊ ነገር አለው? ቅድስና አለው? እግዚአብሔር መምሰል አለው? ጥያቄው እዚህ ጋር ነው። ስለዚህ ያዕቆብ ምንድን ነው የሚለን? እምነት አለኝ እያልክ ስራ ከሌለ አለኝ የምትለው እምነት ራሱ ከንቱ ነው እያለ ነው። ስለዚህ እንደ ትክክለኛ አማኝ ከእግዚአብሔር እንደተወለዱ የእግዚአብሔር ልጆች እንደሆንን የሚገለጠው በመልካም ስራ። ታዲያ መልካም ስራ የምንሰራው ለመስጠት ነው? በእግዚአብሔር ፊት ጀስቲፋይ ለመሆን በእግዚአብሔር ፊት ዘላለም ለማግኘት ነው? መጽሐፍ ሲናገር ሁለተኛ ቆሮንቶስ ምዕራፍ 5:21 ላይ ሲናገር እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀው እርሱ ስለኛ ኃጢአት አደረገ ነው። ስለዚህ በጀስቲፊኬሽን ጉዳይ በጽድቅ ጉዳይ ኢየሱስ ክርስቶስ ስለኛ ሞቶ ተነስቷል። እሱ ስናምን ጀስቲፋይ አደረገን፣ የዘላለም ሕይወት አግኝተን። አሁን ጉዳይ ስለ ዘላለም ሕይወት ነው። የዳነ ሰው የዘላለም ሕይወት ያገኘ ሰው እምነቱ እምነቱ አረዳዳ ነው። ኢየሱስ ስለአንተ ሞቷል ስለአንተ ተነስቷል የሚባለው ወንጌል ሰማ ያ ሰው በሮሜ ምዕራፍ 10 ቁጥር 9 እና 10 መሰረት ኢየሱስ ጌታ ነው ብለህ በልብህ ብታምን በአፍህ ብትመሰክር ትድናለህ። ሰው በልቡ አምኖ እንደሚድን በአፉ መስክሮ እንደሚጸድቅ እናውቃለን። ስለዚህ ሁላችንም ስንድን የዳነው የምስራቹ ቃል ሰምተን ሰማን፣ ኮንሽናችን ተለካ፣ በነጻ ፈቃዳችን ጌታን ተቀበልን። በእኛ ሳይሆን አመን ነው። ሰርቶልናል፣ ጨርሷል፣ አመን ስናምን ዳንን። ስለዚህ መዳን ሲጠራ ራሱ አምኖ ነው ሰው የሚለው። እሺ ድኖ አይደለም ሰው የሚያምነው። ብዙ ከልት የሆኑ ትምህርቶች ይላሉ። ኢየሱስ የሞተው ለተመረጡት ነው። ቶታል ዲፕሪቪቲ ማለት አጠቃላይ ብልሽ ሰው ልጆችን አግኝቷል የሚሉ ትምህርቶች አሉ። ነው እንደዚህ ከተባለ አቤል የሚባለው የአዳም ልጅ በእምነት መስዋዕት አቀረበ ይላል። እንግዲህ አራሽ ነው፣ ገበሬ ነው። ካለበት ግብርና ላይ ያመጣል። ከሚያሳድጋቸው በጎች ከፍየሎች ላይ መስዋዕት አቀረበ፣ እረኛ ስለሆነ ማለት ነው። ቃየል ደግሞ ወንድሙ አራሽ ነው። ሁለቱም ያኛው ከእርሻው ይሄ ደግሞ ከመስኩ ከበጎቹ ከምናምን መስዋዕት ለእግዚአብሔር አቀረበ ማለት ነው። ያን ባቀረበው ጊዜ እግዚአብሔር የአቤልን መስዋዕት ተመለከተ ይላል። ስለዚህ አቤል በእምነት የቀረበውን ጽድቅ ወራሽ ሆነ ይላል። ስለዚህ ቶታል ዲፕሪቪቲ ማለትም አጠቃላይ የሰው ልጅ ብልሽት አገኘው ከተባለ አቤል ኬት እምነትን አገኘ? ኖህ ኬት አገኘ? ሄኖክ ኬት አገኘ? የብሉይ ኪዳን አባቶች ኬት አገኙ ያን እምነት? አብርሃም ያን እምነት ኬት አገኘ? እዛው ሲናገር እኮ አብርሃም አመን አይደል ይላል። እምነቱ ጽድቅ ተቆጠረ። ስለዚህ አብርሃም ሰርቶ አይደል? አብርሃም የሰራው ልጅ ስጠኝ ሲለው ወደ ሞሪያ ተራራ ይዞት ሄደው ምዕራፍ 21 ላይ ተፈጠረ። ካመነ ከጸደቀ በኋላ ጀስቲፋይ ከሆነ በኋላ በእግዚአብሔር ፊት ከጸደቀ በኋላ ልጅ ሰዋለ ሲለው በስራ ተባበረ ነው። እዚህ ምዕራፍ 2 ላይ የምናገኘው ይሄን ቃል ስለሆነ ስለዚህ ያመነ ሰው ነው መልካም የሚሰራው። ያመነ ሰው ነው በህይወትና በቅድስና በመልካም ስራ የሚገለጥ። ስለዚህ ዛሬ በጣም አርቲኩሌት አድርገን የምናወራው እኛ የዳነን ሰዎች በጌታ ያመነ ሰዎች ከኛ ውስጥ መልካም ስራ ግዴታ፣ ከኛ ውስጥ መልካም ስራ ግዴታ ይሄ መሆን አለበት። ስለዚህ ያዕቆብ ምዕራፍ 1 ከቁጥር 14 ጀምሮ እንደዚህ ወንድሞች ሆይ አንድ ሰው እምነት አለኝ ቢል ስራ ግን ባይኖረው ምን ይጠቅመዋል? አሁን ድኛለሁ የዘላለም ሕይወት አለኝ ቢል አንድ ሰው ስራ ከሌለው የሚመነዘር ሰፈር ላይ ጌታን ካላሳየ መልካም የህይወት ምልልስ ከሌለው በቃ ራሱን የሸወደ ነው። ባይጠራው ለምን ከተባለ ሲል ከሆነ ከዳነ የዘላለም ሕይወት ካገኘ ላዳነው ጌታ ነው የሚኖረው። ጻፉን ሮሜ ምዕራፍ 6 ሲናገር እናንተ የኃጢአት ባሮች ናችሁ ይላል። ኢየሱስ ክርስቶስ ደግሞ ከዛ ከኃጢአት ባርነት አወጣንና የጽድቅ ባሪያዎች አደረገን። ስለዚህ በፊት የሚገዳደረን የሚከብደን የኃጢአት ባርነት ነበር። ጌታ ኢየሱስ መጣ፣ በወጣ ተነሳ፣ የጽድቅ ባሮች አደረገን ኢየሱስ ጌታ። ስለዚህ የተላለፍነው ወደ ነው ሲባል ከባርነት ወደ ባርነት ገብተናል ማለት ነው። ከምን ከኃጢአት ባርነት ነፃ ወጣን፣ ወደ ጽድቅ ባርነት አስገባን ማለት ነው። ይሄ ይመስላል እንግዲህ ያለው ነገር። ስለዚህ ወንድሞቹ አንድ ሰው እምነት አለኝ ቢል በጌታ ነኝ የዳንኩ ነኝ ዘላለም ሕይወት አለኝ ቢል ነገር ግን በሕይወቱ ላይ ባናይ መልካም ስራ ፍሬ ባናይ ምን ይጠቅመዋል? ምንም አይጠቅም። ለምን? እውነተኛ እምነት ምን ያስከትላል ከተባለ መልካምን ስራ ያስከትላል፣ መንፈሳዊ ሕይወትን ያስከትላል። ምን ይጠቅማል? እንግዲህ እንዲህ ያለው እምነት ሊያድነው አይችልም። ሲጀመር ፍሮም ዘ ቢጊኒንግ ይሄ እምነት ራሱ ጸደቁ የሚለው እምነት በመልካም ስራ ካልታጀበ አይጠቅመውም። ለምን ሲባል ይኸው እንዲህ ያለ እምነት ሊያድነው አይችልም። እውነተኛ አማኝ በስራ ካልተገለጠ በቅድስና እግዚአብሔርን በመምሰል ማይኖር ከሆነ እውነት ያድነው ራሱ ምን እያለ ነው? እያታለለ ነው። የዳነ ሰው ሁሌ በመልካም ስራ መታጀብ አለበት። ሰዎች ያላመኑ ሰዎች ሲያይ መልካምን ህይወት መልካምን ስነ ምግባር ከሱስ ማየት አለባቸው። አሊያ ግን ሊያድነው አይችልም። ለምን ሲባል ለካ የሚያድነው ምን አይነት እምነት ነው ሲባል ትክክለኛው እምነት ምን ያደርገዋል? ያን እምነት የእምነት ስራዎችን ይሰራል።
ቅድስናን፣ መልካምን ነገር የታረዙትን ማብላት ያዕቆብ ምዕራፍ 1 ሲናገር እውነተኛ መስዋዕት እንኳን ይላል እናትና አባት የሌላቸውን መርዳት እና ደግሞ ባልቴት ባሏ የሞተባትን ሴት መርዳት ነው ይላል። በዚህ መታጀብ አለበት በመልካም ስራ እና ብዙ ጊዜ እግዚአብሔር ይስጥልኝ አይባልም። እሺ በዛ ጋር እግዚአብሔር ባንተ ነው የሚሰጥ። እግዚአብሔር ባንቺ አልፎ የሚሰጥ እግዚአብሔር ከሰማይ አይደለም ገንዘብ የሚያወርደው። እግዚአብሔር ይስጥልኝ እኔ አቁሜያለሁ ባይዙ እንደዛ አይደለም። ለምን ከተባለ ልክም አይደለም። እግዚአብሔር በማን ነው ይሰጥ? አንተና አንቺ ተጠቅሞ እግዚአብሔር ይሰጥ። ኢየሱስ ጌታ። ስለዚህ መስጠት ካልፈለጋችሁ እግዚአብሔር ይስጥልኝ እንዳትሉሽ ተሰብራችሁ ለፍ ኢየሱስ ጌታ። እግዚአብሔር ይስጥልኝ ካላችሁ እግዚአብሔር ከሰማይ አይደለም ለዚህ ወሮሮ ይስጣችሁ። አንተና አንቺ ተጠቅሞ ይስጣችሁ። ኢየሱስ ጌታ። ክብር ለጌታ ነው። እና እንዲህ ያለ እምነት ሊያድነው አይችልም ካለ በኋላ አንድ ወንድ ወይም አንዲት እህት የሚለብሱት ልብስም ሆነ የሚመገቡት ምግብ አጥተው ኦኬ ከእናንተ መካከል አንዱ እንግዲህ አንድ ወንድና አንድ ሴት ምን አጡ? ልብስ አጡ። የሚለብሱት ልብስ አጥተው የሚመገቡትን ምግብ አጡ ይላል። እሺ ከኛ መካከል ደግሞ ያመኑ ሰዎች በጌታ የሆኑ ሰዎች ውጪ ያሉ ሰዎች ያመኑም ያላመኑም ሊሆን ይችላሉ። ምግብ አጥተዋል፣ ልብስ አጥተዋል። እየበረዳቸው ነው፣ ግራ የተገቡ ነው። የሚበሉት አጥተው በጣም ተርበዋል፣ ሊሞቱ ደርሰዋል። ስለዚህ ከእናንተ መካከል ይላል አንዱ እኛ ያመነ ሰዎች እንደዚህ ሳይ የተራበና ልብስ ያጣን ሰው ስናገኝ ከኛ መካከል አሁን ከቸርች ነው ወይ በምንሄድበት መስክ ሁሉ ከእናንተ መካከል በሰላም ሂዱ ቢላቸው ለዚህ ሰዎች አይብረዳችሁ ጥገቡ ቢላቸው ለሰውነታቸው ግን የሚያስፈልጋቸው ባይሰጣቸው ምን ይጠቅመው? አሁን ላልኳችሁ አንድ ወንድና አንድ ሴት መንገድ ላይ ተርበው የሚለብሱት አጥተው ብርድ የመታቸው ተርበው ቁጭ ብሎ ብናያቸው ከዚህ ወጥተን እኛ በሰላም ሂዱ አይብረዳችሁ ጥገቡ። አይብረዳችሁ ማለት ምን ማለት ነው? እነሱ ለካ እንዲሞቃቸው የምናደርገው አይብረዳችሁ በሚለው ቃል ነው ያለው። የጠየቀን ነው ባይዘ ነው ያለን አውጥተን በማድረስ ነው ያዕቆብ የተናገረል። እውነተኛ ያመነ ሰው ጌታም ሲናገር እኮ ሁለት ነው አንዱ መደረቢያ ይስጥ ይላል። መስጠት አለ። ኢየሱስ ጌታ በመስጠቱ እግዚአብሔር በረከት አለ። እና አይብረዳችሁ በርዷችሁ አልኩ አይብረዳችሁ ሳብ ልብስ ነው አውጥተን መስጠት ካሉበት ሰቾችን ማውጣት እነሱ ጥገቡ ተርበዋል እኮ ያሉ ተረገ ጥገቡ እግዚአብሔር ይመግባችሁ አለ ነው ያለ ከኪስ አካፍለ ወደ አቦ ጋር ተሰተመ ያለብን ኢየሱስ ጌታ። እውነተኛ የዳነ ሰው ካራክተር ይሄ ተቸገረን መርዳት የታረዘን ማልበስ አስፈላጊ። ኢየሱስ ጌታ። እግዚአብሔር በእንደዚህ አይነት ህይወት ይባርካችሁ። እግዚአብሔር በእንደዚህ አይነት ህይወት በኢየሱስ ይባርካችሁ። ሃሌሉያ። እንዲሁም ስራ የሌለው እምነት በራሱ የሞተ ነው። ድኛለው ይዘራል ይመጣል። ኦኬ እምነት ነው፣ በእምነት ድናል። ስራ ካላስከተለ አሁን የታራበው ሰዎች ላይ ተመታልፈ ከሆነ እንግዲህ እንደ ኮንቴክስት ወደ ስንፈታው ማለት ነው። ልብስ ያስፈልጋቸው ማሰጥ ከሆነ ኢቭን በቅድስና ላይ ማትመላለስ ከሆነ እግዚአብሔር ማትመስል ከሆነ ያንተ እምነት አጭር አማርኛ ይፎገራል። ኢየሱስ ጌታ። ለመከተ ማለት እውነተኛ እምነት የክርስቶስ ልብ አለ ነው መጽሐፍ ቅዱስ ይላል። እኛ ሁሉ ምን አይነት የክርስቶስ ልብ አለን ይላል። ስለዚህ የክርስቶስ ልብ ያለው ሰው የሚራራ ነው፣ የሚቆረጥ ነው፣ የሚሸጥ ነው። የሚሸጥ ስላችሁ ደግሞ ከብዙ ነገር ቆረ ካለች ጥቂቷ ነገር የቆሮንቶስ ሲናገር የቆሮንቶሶች ካላቸው ድህነት ጥልቅነት የተነሳ ግን ለእግዚአብሔር ለመስጠት ግን ያላቸው ብርታት ኢየሱስ ጌታ። ስለዚህ ስለመስጠት ስናወራ በጣም ስላለ በጣም ቁጭ ስላልከ ዲፖዚት ስላልከ ካለው ትንሽ ሆነ ለምን 100 ብር አይኖርም። ከዛ ላይ 20 ብር ዳቦ ለሰው መግዛት ይሄ መስጠት ነው። አናቶች መስጠት ማለት በጣም ከብዙ ሀብት ላይ ትንሽ መስጠት ይመስላል ነው ያለውን ነገር መካፈል። ምን አለ መሰላችሁ አዲስ ሲላል መስጠት ሞቲቭ ነው የልብ ጌታ ሲናገር ያቺ 2 ሳንቲም ያላት ሴት ከባሏ ወጣ ገበያ ላይ ሄደች። ነገር ጌታ ኢየሱስ በዛ ገበያ መካከል ይሰጠኝ ሲላቸው አንዱ ካለው ላይ ግማሹ ምናምን ሲሰጡት እሷ ግን ያላት ሰጠች ይላል። ትዳሯን ቤቷን ሁሉ አሳልፋ ሰጠች። ጌታ ኢየሱስ እንደዚህ አለ ከእናንተ ሁላችሁ አለ አብልጫ ሰጠችኛል። እንዴ ነው ከነዛ ሁሉ አብልጫ ሰጠችው እሷ በጣም ትንሽ እኮ እነዛ እኮ ጥራስ ተሰጠው። ግን ምንድን ነው ሲባል ልብ ነው የሚታየው። ይወጣችሁ ወይ ሽንኩርት ለመግዛት ወይ ቤት ነገር ለመግዛት ይታችሁ ያላትን ጊዜ ኢየሱስ ጌታ። ስለዚህ መስጠት ምንድን ነው ሲባል ሲገራ ሞቲቭ ፍላጎት ከውስጥ ኢየሱስ ጌታ። ክብር ለጌታ። ስለዚህ ካላችሁ ማካፈል ይሁንላችሁ መቆም ይሁንላችሁ። ለምን ከተባለ እውነት የዳነ ሰው የተቀደሰ ሰው እግዚአብሔር የሚመስል ሰው በዚህ ህይወት ይገለጣል። ስለዛ እንዲሁም ስራ የሌለው እምነት በራሱ የሞተ ነው። እምነት አለ ግን መልካም ማጣለ ከሆነ የክርስቶስ ባህሪ ማይታየብህ ከሆነ ጌታ ማትመስል ከሆነ ሞተ ያለ ነው። እምነት ራሱ ትክክለኛ አይደለም። በትክክለኛ እምነት ጌታን ስናምነው ስራን ያስከትላል፣ መልካምን ነገር ያስከትላል። ኢየሱስ ጌታ። ቁጥር 18 ነገር ግን አንድ ሰው አንተ እምነት አለ ይሄን እያለ ያለው አዛብ ነው። አንድ ሰው ውጭ ያለ ሰው ዝም ብሎ አንድ አማኝን አግኝቶ ነገር ግን አንድ ሰው አንተ እምነት አለ
እኔ ደግሞ ስራ አለኝ። አንተ ታምናለህ፣ ጌታ ታምናለህ፣ ዘላለም ይመጣል። ኦኬ እኔ ደግሞ ስራ አለኝ። ብዙ ውጭ ያሉ ከፕሮቴስታንቶች ያሉ ሰዎች ምንድን ነው በመስራት መዳን አይደለም ብለው ያሰቡት። መልካም ከሰራ እንድናለን። በእግዚአብሔር ፊት ጽድቅ ለማግኘት መልካም መስራት በፈጣሪ ፊት ለመቆም ጽድቅ ለማግኘት የዘላለም ሕይወት ለማግኘት ፈጣሪ እንዲያስንላቸው ይፈልጋሉ። ነገር ግን አለ እዚህ ጋር እያለ ያለው አንተ እምነት አለ፣ እኔ ግን ስራ አለ። ኦኬ ይሻላል። እምነትን ከስራ ላይ እየታሳየኝ አንተ እምነት አለ አምናለሁ የምትለኝን እምነት ከስራ ላይ ይልኝ። ይህ ማለት ምን መሰላችሁ? እውነት አምናለሁ፣ ኦኬ ተቀብያለሁ። አሁን እምነትን ከስራ ላይ እየታሳየኝ፣ ስራና እምነትን ላይ ታሳየኝ እያለ ነው። ስለዚህ እምነት የሚሉ ሰዎች በስራ ካልታጀቡ ውጭ ያለ ሰው ራሱ ስራቸውን ሳይ ባዶ እንደሆነ ያውቁባቸዋል። ኢየሱስ ጌታ። ከዛ በኋላ እኔም እምነቴን አለ በስራ ያሳያለሁ። ስራ አለኝ ያለው አንተ እምነት አለ፣ አንተ እምነቴን በስራ አሳይ፣ ከስራ ላይ እየታሳየኝ፣ እኔ ደግሞ እምነቴን አለ ስራዬን በእምነት አሳያለሁ። ኢየሱስ ጌታ። በእውነት በትክክለኛ እምነት መልካምን ስራ መስራት ይሁንላችሁ፣ እግዚአብሔርን መምሰል ይሁንላችሁ። ኢየሱስ ጌታ። 19 ሄደው አንድም እግዚአብሔር እንዳለ ታምናለህ። አንድ እግዚአብሔር እንዳለ ታምናለህ። መልካም ኦኬ። የዛ የማመን ጉዳይ አይደለም። አጋንንትም ይህንኑ ያምናሉ። መናፍስቶች፣ የወደቁ መናፍስቶች፣ ሲሶም ያክሉ መናፍስቶች ያምናሉ። ዲያብሎስ የመጀመሪያው ጋራጅ ኪሩብ የነበረው ሉሲፈር ደግሞ ከሱ ጋር ያወረዱት አንድ ሶስተኛ ሲሶዎቹ ይሄን ያምናሉ። ምን ያምናሉ? አንድ እግዚአብሔር እንዳለ ያምናሉ። በፍርሃትም ይንቀጠቀጣሉ። አንተ እግዚአብሔር እንዳለ ታምናለህ። ኦኬ መልካም ነው። አንተ ብቻ አይደለም እግዚአብሔር እንዳለ የምታምነው፣ ዲያብሎስም አጋንንትም ያምናልን። ኦኬ በፍርሃትም ይንቀጠቀጣሉ። እዛ ማርቆስ ወንጌል ሲናገር ጌታ ኢየሱስ ምንድን ነው ያለው? አጋንንቶች አይተውት የሉል እግዚአብሔር ልጅ ጊዜያችን ሳይደርስ ታቃጠል መጣላሉ ጸባላሉ። ኢየሱስ ጌታ ምን ነው ሲባል ያቆታል። እናተው ኢየሱስ ጊዜው ሳይደርስ ስለሱ ይመሰክሩ ነበር። አንዳንዱ ጸጥ ይበለ እንደዛ ያልፍ ነበር። ኢየሱስ ጌታ። ስለዛ አንድ እግዚአብሔር እንዳለ እኛ እናምናለን። ኦኬ መልካም ነው። አጋንንትም ያምናሉ። እንኳንኛ የሰው በእግዚአብሔር መልክና አምሳል የተፈጠረ እኛ ይቅርና አጋንንት ስፒሪት ቢንጎች ራሱ መናፍስቶች ራሱ ያምናሉ። በፍርሃትም ይንቀጠቀጣሉ። ጌታቸውን ያመልኩታል። ለምን? የወደቁ መልአክ ቢሆኑ ያልወደቁ መልአክም ቢሆኑ ፍጡር ናቸው። ኢየሱስ ጌታ። የወደቀው ጨለማ ለሰይጣን የሚሰሩ አጋንንቶች አሉ። ኃይላ፣ ስልጣናት፣ ዙፋናት፣ ርኩሳን መናፍስቶች እዚህ ደግሞ የሚባሉ አሉ። ያልወደቁ ደግሞ ለገብርኤል፣ ለሚካኤል፣ እልፍ አእላፋት ኪሩብ ምናምን የሚባሉ አሉ። መጽሐፍ ቅዱስ የሚያውቃቸው የወደቁም ያልወደቁም በማን ተፈጠሩ ሲባል በእግዚአብሔር ተፈጠሩ። ኢየሱስ ጌታ። እነዚህ ሁሉ ግን ምን ይላሉ? አንድ እግዚአብሔር እንዳለ ያምናል። ስለዚህ ክርስቲያኖች በዚህ አጋጣሚ የምናመልከው አንድ አምላክ ነው። ብዙ ሰዎች ስለ ስላሴ ስንናገር ሶስት አማልክት ሶስት ቁጭ ያለ አምላክ ምናምን ይምል ነው። አንድ አምላክ ግን ሲሰራ ሶስት አካል ያለው ይሄ አንዱ አምላክ ራሱ በሶስት አካል ገለጠ። ምንም ማረጋቸው እግዚአብሔር ለምን እንዲያልገባም ለምን እንዲያልወጣም ለምን እንደዚህ ያልተገለጠም አይባልም። ለምን? እሱ ነው ክሬቲቪቲ ሁሉ ምንጭ በፈለገው መንገድ መገለጥ ይላል። ለምሳሌ ዘፍጥረት ምዕራፍ 1 ላይ ሰውን ሲፈጥር ኑ አለ። ኑ እንውረድ በመልካችንና በአምሳያችን ሰውን እንፍጠር አለ። ሲዘጋው አለ ነው ባይዘው። በምን ሲባል በመልካችን። አየህ ከሁለትና ከሁለት በላይ ለሆነ ቁጥር ነው የሚናገረው። በመልካችን በአምሳያችን እንፍጠር አሉ አይደለም የሚለው። አሉ ኮር ፖፑላር ነው አለ። አየህ ሲዘጋው አንድ አምላክ። ዘዳግም ምዕራፍ 6ም ሲናገር ስማ የእስራኤል ሕዝብ ሆይ አምላክ እግዚአብሔር አንድ ነው። ኢየሱስ ጌታ ነው። ስለዚህ ክርስቲያኖች የሚያመልኩት አምላክ ስንት ነው ከተባለ አንድ ነው። ራሱን በምን ገለጠ? በሶስት መንገድ ገለጠ። በሶስት አካል ገለጠ። ኢየሱስ ጌታ አብ፣ ወልድ፣ መንፈስ ቅዱስ። ኢየሱስ ጌታ ነው። ደግሞ አዲስ ኪዳን ላይ ትልቅ ሬቨሌሽን አለ። ጌታ ኢየሱስ በመጥምቁ ዮሐንስ ከኋላ ጠምቄም እያለው ሕግን እንፈጽም ዘንድ ይገባኛል ብሎ ከተጠመቀ በኋላ ሰማይ ተከፈተ። መንፈስ ቅዱስ በርግብ አምሳል በኢየሱስ ላይ መጣ። ከዛ ከሰማይ እንደሚል ድምፅ መጣ፣ የምወደው በእርሱ ደስ የሚለኝ ልጄ እርሱ ነው፣ እሱ ስሙት የሚመጣ ጌታ እግዚአብሔር አብ ተናገረ። መንፈስ ቅዱስ በርግብ አምሳል መጣ። ራሱ እግዚአብሔር ወልድ ደግሞ የተጠመቀ ስላሴ በፐርፌክሽን ላይ በዛ አጋጣሚ ስላሴ የሚለው ቃል ሊትራሊ የለም። እሺ ባይብል ውስጥ ስላሴ የሚለው ቃል የለም። ግን የስላሴ እውነታና ትምህርቶች አሉ። ዘፍጥረት ብሉይ ኪዳን ላይ ከሄድን ወደ 10 ቦታ እናገኛለን። ሌላ ጊዜ የምናየው ነው። አዲስ ኪዳን ስንሄድም ወደ 9 ቦታዎች ስላሴ ብልጭ አድርጎ የሚያወሩ ክፍሎች አሉ። ወደ 18 19 እሱ ሌላ ጊዜ ስላሴ የሚል ትምህርት ስላሴ ሪቨሌሽን መገለጥ ብዬ አስተምራቸዋለሁ ማለት ነው። ስለዚህ ምን እያለ ነው? አጋንንቶችን ያምናሉ፣ በፍርሃትም ይንቀጠቀጣሉ። አንተ ከንቱ ሰው ማን ነው? አንተ ከንቱ ሰው ያለ ነው። አምናለሁ ግን መልካም ስራ የሌለው ከንቱ እያሉ። ስለዚህ አሁንም እኛ ምን ላለን? በጌታ ላይ ድኛለሁ የሚለው ሰው በስራ ካልታየ አንተ ከንቱ ሰው ነው ማለት ነው። ያዕቆብ ካለ ይደፍር ይላል ኢየሱስ ጌታ። ለምን ከተባለ
እውነት ከዳነ ከንቱ አይሆንም። በመልካም ሕይወት በእግዚአብሔር በመፍራት በቅድስናና በመልካም ስራ የታጀበ ሕይወት ይኖራል። አለዛ ክርስትና ክርስትና የአመፀኝነት አለ። ድኛለሁ አልጠፋም እንደፈለግ ሁሉን ይላል። እውነት ነው። ሰው ልጅ ሊደክም ይችላል፣ ሊያጠፋ ይችላል። ሊቀ ካህን አማላጅ አለው፣ በንስሐ ይመለሳል። ግን ንስሐውን ትቶ ሲደክም ለኃጢአቱ የዘላለም ዋስትና ቃሎችን አምጥቶ ከተጠቀመ በጣም ከባድ። በእርሱ የሚያምን አይፈረድበትም፣ በእርሱ የማያምን ግን አሁን ተፈርዶበታል ብሎ ስለማመን ስለማይፈረድብኝ እንደፈለግ ሆኖ የሚል ክርስትና የለም። 4 ኢየሱስ ጌታ። ስለዚህ አንተ ከንቱ ሰው ኦኬ፣ እምነት ያለ ስራ ዋጋ የሌለው መሆኑን ለማወቅ ማስረጃ ትፈልጋለህ? እምነት የምትለኝ ያ እምነት ስራ ከሌለው ከንቱ ነው። እንዴት ለዚህ ጉዳይ ማብራሪያ ጠይቀኛለህ? ያለ እንዴት ጠይቀኛለህ? እምነት ያለ ስራ ዋጋ የሌለው መሆኑን ለማወቅ ማስረጃም አያስፈልግባትም። እውነት አምናለሁ የሚል ሰው፣ በጌታ ነኝ የሚል ሰው፣ ድኛለሁ የሚል ሰው በመልካም ስራ መታጀብ አለበት። በቅድስና ሕይወት ጌታን በመምሰል መልካም በማድረግ ባልቴትን በመርዳት ባሌ የሆነ የሞተባትን ሴት በመርዳት እናትና አባት የሌላቸው ልጆች በችግራቸው በመድረስ በመቆረስ የሌሎችን በማገዝ በኑሮ የደከሙት ሰዎች በመደገፍ ከየትኛው ካለ ነገር ላይ የክርስቶስ ልብ ካለ የክርስቶስ ልብ የሚያካፍል እኔ ብቻ ነኝ ሰልፊሽ ሳይሆን የሚያግራራን አብሮ የሚኖር ኢየሱስ ጌታ። ለዚህ ለትክክለኛ እምነት ማስረጃ ትፈልጋለህ? ምን እንዳትፈልግ። ለምን? ይሄ ግልጽ ነው። እውነት አማኝ ከሆንክ በህይወት ላይ የምንፈልገው ይሄና እነዚህ ነው ብሎ ያዕቆብ ቁጭ ያደርጋል። 21 ላይ እንደዚህ ያለ ቀጥታ ስለ አብርሃም ያወራል። አብርሃም ዘፍጥረት ላይ አብርሃም ከኡር ከከለዳውያን አባታችን አብርሃምን ጠራው እግዚአብሔር ከጣዖት አምልኮ። አብርሃም የማን ልጅ ነው? የካራን ልጅ ነው። ከጠራው በኋላ ከአጋንንት አምልኮ ጠርቶት እግዚአብሔር የሚያመልከውን ህዝብ ስለሚፈልግ ምን አለው? አብርሃም አበዛለሁ፣ ባረካለሁ። ብዙ ትንቢቶች እግዚአብሔር ቃል ከገባለት በኋላ እግዚአብሔር የተናገረውን አብርሃም ምን አለ ይላል? አመነ። እምነቱም ምን ሆነ? ጽድቅ ሆኖ ተቆጠረለት። ስለዚህ አብርሃም አምኖ ሄዳለው በምንድን ነው ከተባለ በእምነት ነው። እግዚአብሔርን ያመነበት እምነት ደግሞ ጽድቅ ሆነለት፣ ጀስቲፋይድ ሆነ። ገና ኢየሱስ መጥቶ ትንቢቱ ተፈጽሞ ገና ሞቶ ሳያርግ በፊት አብርሃም አምኖ ጸደቀ። ሎም ገላትያ ምዕራፍ 3 ሲናገር አባታችን አብርሃም ቀድሞ ወንጌልን ሰማ ይላል። ኢየሱስ ጌታ ነው። ወንጌል የሰማው ቀድሞ ጴጥሮስ አይደለኛ ይመስላል ለጌታ ኢየሱስ። እዚህ ዕብራውያን ምዕራፍ 6 ቁጥር 2 ሲናገር ይህ ወንጌል ይላል። ይህ ወንጌል ቀድሞ በማን ተነገረ? ዕብራውያን ምዕራፍ 2 ቁጥር 2 አካባቢ ምን ይላል? ይህ ወንጌል ቀድሞ በጌታ ተነገረ፣ ከሱም የሰሙ ለእኛ አረጋገጡልን። ከዛ በኋላ ደግሞ ሲል ይሄ ሶስተኛ ሰው ስለ ዕብራውያን መጽሐፍ የሚናገር። ስለዚህ አባታችን አብርሃም ቀድሞ ወንጌል ሰማ ካለ ወንጌል የሰሙት ወይ ጴጥሮስ አይደለም ቀድሞ ወይ ዮሐንስ አይደለም። አብርሃም እዛ ያለ ዘፍጥረት ላይ እግዚአብሔር ምን አለው መጥቶ ተስፋ ከገባለን በኋላ አብርሃም ሲነሳ የሁለቱ ዘሮች ነው የተነሳው። እሺ በእምነት የአሕዛብ አባት በመንፈስ በስጋ ደግሞ የእምነት አበው ሆኖ ለእስራኤል ደግሞ አባት ሆኖ አብርሃም ሲጠራው አሕዛብም በተስፋ ቃል ውስጥ ገብተዋል። አብርሃም ደግሞ ለእስራኤል አባት ሆኖ ገብቷል። ኢየሱስ ጌታ እና አብርሃም ጋር ሲመጣ ገላትያ ምዕራፍ 3 ሚለን ለአንተና ለዘር ያለው ይላል። ዘሩ ማለት ሲል ለብዙ እንደሚናገር ሳይሆን ለአንድ ሰው እንደሆነ በክርስቶስ ተፈጸመ። ስለዚህ ለአንተና ለዘር የተባለው የተስፋ ቃል ዘር እንደ ምድር አሸዋ የሰማይ ኮከብ አበዛለሁ ያለው ያ ዘሩ መጣ። የይሁዳ ነገር ይሆን በዳዊት ዙፋን የሚነግስ ክርስቶስ የተባለው በብሉይ ኪዳን እሱ ኢየሱስ ክርስቶስ መጣ። ስለኛ ሞተ፣ ከሞት ተነሳ። በእርሱ ለምናምን ደግሞ ምን ሆነ? መዳን ሆነ። ኢየሱስ ጌታ። ስለዚህ መዳንን ቀድሞ የሰማው ማን ነው ማለት ነው? አብርሃም አባታችን። ከዛ አብርሃምን እዚህ ጋር ያነሳል። አባታችን አብርሃም ልጁን ይስሐቅን በመሠዊያ ላይ ባቀረበ ጊዜ በሥራ የጸደቀ አልነበረም ይላል። በዚህም እምነት ከሥራው ጋር አብሮ ይሠራ እንደነበር ታያለ። እምነትም በሥራ ፍጹም ሆነ። አብርሃም አመነ፣ ጀስቲፋይ ሆነ፣ ጸደቀ። ኦኬ። አብርሃም ካመነ በኋላ ግን ምን አስከትሏል ከተባለ ስራ አስከትሏል። ምዕራፍ 20 ላይ እግዚአብሔር ልጅን ሰዋልኛል። አብርሃም ከዛ በፊት ከእግዚአብሔር ብዙ ተቀብሏል። በዚህ መቀበል ለምን እግዚአብሔር አንድ ቀን አብርሃም ጋር መጣ፣ ሰዋልኛል። ኢየሱስ ጌታ። በእናንተ ነው እግዚአብሔር እንደዚህ ነው። ሁሌ ከእግዚአብሔር መቀበል ብቻ ትፈልጉ እሺ። እግዚአብሔር ስጡኝ ይላል፣ ስጡኝ ይላል። ይዘን ሊያመን አይገባም። ብዙ ወስደናል። ለከሱ የሚጠብቅብን ጊዜ ለመስጠት አለብን ለእግዚአብሔር። ኢየሱስ ጌታ። ሲለው አብርሃም አላወላደም፣ ማለዳ ተነሳ ይላል። ጫቱን ያዘ፣ ልጁን ያዘ፣ ወደ ሞሪያ ተራራ ለመስዋዕት የሚያስፈልገው ሚላዋ ብዙ ነገር ይዞ ከዛ በኋላ ግን ይላል አባታችን አብርሃም ልጁን ይስሐቅን በመሠዊያ ላይ ባቀረበ ጊዜ ይጸደቃል ነበር። ስለምን እያወራ ነው? አምኗል እኮ ጸድቋል እኮ
ግን የጸደቀ ሰው በመልካም ስራ ይገለጣል ያለ ኢየሱስ ጌታ። እውነት ያመናችሁ ትክክለኛ እምነት በመልካም ስራ ይገለጥላችሁ። ጌታ በሚመስል ህይወት ይገለጥላችሁ። እግዚአብሔር ከፊት ፊታችሁ መልካምን ስራ ያስቀድምላችሁ። ኢየሱስ ጌታ። ዛሬ መጽሐፉ ሲናገር እኮ በእናንተ ዘንድ ስላለው ተስፋ የሚጠይቋችሁ ሰዎች በሚኖርበት ጊዜ በእናንተ ውስጥ እግዚአብሔር ቃል ሙላት በእናንተ ውስጥ ይኖር ይላል። ሰዎች ስለእናንተ ተናግረው አሱ ማፈሪያ ይጡ ይላል። በቃ እናንተ እንከራተው አዛቦች ወይስ ሞት እንትን ወይስቷን መባል የለበትም። የጌታ እስከሆነ ድረስ ጌታን እስከሆነ ድረስ ጌታ ማሳየት አለበት ምድር ላይ። በተራራ ላይ ልጅ ከተባለ ተሰወር እንደማቸው ብርሃናችሁ በሰዎች ሁሉ ፊት ይብራል። ስለዚህ የበራን ብርሃን ለሌሎች መብራት አለበት። አንደኛ ዮሐንስ ሲናገር ምዕራፍ 1 ቁጥር 6 አካባቢ እግዚአብሔር ብርሃን ነው በሱ ዘንድ ጨለማ የለም የሚል። ነገር ግን እኛ በጨለማ የተመላለሰን በብርሃን እንኖራለን ብለን እንዋሻለን፣ እውነትንም አንኖረው። ስለዚህ ለካ የኛ አምላክ ምንድነው ሲባል ብርሃን ነው። የተካፈለው ሄዳለበት ደግሞ ድመዳን በብርሃን ህይወት እንድንመላለስ ጌታ አርኖናል። ስለዚህ መመላለስ ያለበት በጨለማ ሳይሆን በሞተ ስራ ሳይሆን እንደበራለት ሰው በብርሃን እንመላለስ እኮ አምኗል። በፊት ላይ ምዕራፍ 1 ከመድረሱ በፊት አብርሃምን ሲጠራው አብርሃም አመነ፣ የተነገረውን ጸደቀ። ከጸደቀ በኋላ ግን የጸደቀ ሰው ያመነ ሰው በመልካም ስራ ስለሚገልጠው እምነቱ ይኸው እዚህ ጋር በዚህም እምነት ከስራው ጋር አብሮ ይሰራ እንደነበረ ካያለ እምነትን በስራ ፍጹም ሆነ። እውነተኛ አማኝ መሆን የሚታወቀው በመልካም ስራ ስትታጀብ ነው። ቅድም ብያለሁ። አንተ ለራሴ ዘላለም ይወጣል ብትለኝ ችግር የለብኝም። አዎ ጌታን ኢንካውንተር አድርገው ፐርሰናል ነው። ነገር ግን ገሃዳዊ ለሆነ ምልክት ደግሞ ምንድነው ሲባል እኛ ካንተ ህይወት እንጠብቃለን። ለምን ሲባል ክርስትና ሲቆልጡ መልካም ፍሬ ጌታ መምሰል ስለሆነ ጴጥሮስ ላይ እንደሚናገር መልካሙን ምሳሌና ዱካት ጥሉላችሁ ይዶልና እሱ ምሰለው ነው። ስለዚህ ካንተ ምን እንጠብቃለን ሲባል መዳንን እንኳን መዳንን የምናውቀው በመታፈረው ፍሬ ነው፣ በህይወት ምልልስ ነው፣ በቅድስና ነው። አላህ እንዳላመነው ህዝብ እንደፈለክ የምትኖር ከሆነ ጌቱ ጋር መለየትን እንዴት እናየዋለን? በጣም ከባድ ነው። ስለዚህ የአይምሮ ትሪክ ውስጥ ያለው ማለት ነው። አይምሮን እየሸወድከው ነው የሚሆነው። ስለዚህ ዛሬ ንስሐ ግቡ። ይሄን የምትሰሙ ሰዎች ሁሉ ባይዘው ድካም ህይወት ውስጥ ያላችሁ እግዚአብሔር ወደ መምሰል ነው፣ እግዚአብሔር ወደ ማወቅ በዚህ አጋጣሚ ጴንጤ አያጠፋም አይስተማርም። መሳት መድከምና በኃጢአት ጸንቶ መኖር የተለያየ ጉዳይ ነው። የተለያየ ጉዳይ ኦኬ። ዕብራውያንም ሲናገር መላእክት እንኳን ስንፍና ይከሳቸው ይላል። መላእክት ቅዱስ መልአክ ገብርኤል፣ ሚካኤል፣ እልፍ አእላፋት ኪሩቤል ምናምን የምትሏቸው ስንፍና አለባቸው። ከምን አንገል ሲባል ከእግዚአብሔር ራቸስነስ አንገል ከእግዚአብሔር ቅድስና አንገል በፊቱ መቆማቸው የእግዚአብሔር ቅድስና ጋር እነሱን ከላለባቸው። ልክ እኛም ሪጀነሬት ስንሆን በክርስቶስ አምነን ስንድን የሆነው ክርስቶስን መሆን ላይ አይደለም የሆነው ወደ መምሰል ማደግ ነው። ስለዚህ ፕሮሰስ ነው፣ ኤክስፔሪንሻል ሳንቲፊኬሽን ነው። ጌታን ወደ መምሰል ህይወት ማደግ ስለሆነ ከዛሬ ነገ የተሻሻልን እናድጋለን። ኢየሱስ ጌታ ነው። ፍጽምና መለከት ሲነፋ የሞቱት ይነሳሉ፣ እኛ እንለወጣለን። በደመና ላይ ደግሞ እንጠቃለን። የዛኔ የሚሞተው ማይሞተው ይለብሳል። እስከዛ ድረስ ግን የምንኖረው የድካም ህይወት ሊኖር ይችላል። ሰው ኃጢአት ሊሰራ ይችላል። ሲሰራ ግን ክርስቲያን በኃጢአት ጸንቶ መኖር አይችልም። እውነት የዳነ ክርስቲያን ከሆነ ሳይገባል ወደ ጌታ ይመለስ። ይሄ ነው የሊቀ ክህነት ስራ፣ የምልጃ ስራ ይሄ። ከዛ ውጭ ግን ዛሬም ነገም ኃጢአት እንደሆነ የጠጣ ጭልጥ እያደረገ እንደፈለገ የሆነ ህይወቱ ጌታን ማያሳይ ከዛሬም ነገም አመት ሁለት እያስቆጠረ በዛ ህይወት ውስጥ ካለ ሰዎች ስለሱ መዳን ግራ ከተጋቡ ከዛ ባለፈ ደግሞ እንደዛም የሆነ ከመመለስ ይልቅ ይቅርታ ከመግባት ይልቅ በአማላጁ በኩል ከመፈወስና ህብረቱን ከማሳደስ ይልቅ መጥቶ ዮሐንስ ወንጌል እየሳበልን እየጠቀሰልን ስለ ዘላለም ህይወት ዋስትና በእሱ የሚያምን አይፈረድበት በማያምን አሁን ተፈረደ እያለ ከሆነ ይሄ በጣም ጥፋት ነው። በእግዚአብሔር ቃል ዋርፋይ ማመጽ ነው ማለት ነው። በእሱ የሚያምን ከሞት ህይወት ተሻገሩ ግን ፍርድ አይመጡም። አዎ አይመጡም። ይሄ ጥቅስ የሚጠቅሰው ታዲያ በኃጢአት ጸንቶ ስለመኖር ነው። ስለ ዘላለም ህይወት ሰው ከደከመ ንስሐ መግባት አለበት። ሊቀ ካህናት ለአዲሰው ይህን እንስማማለን። ነገር ግን ጸንቶ በኃጢአት እየኖረ እንደፈለገ እየሆነ መጠጡንም ዝሙት ኤቭሪቲንግ እያደረገ ስለማልጠፋ አንዴ ድኛለሁ ስለማልጠፋ ካለ ይሄ እያመፀን ያለው ባይዘው የዘላለም ህይወት ዋስትና ትምህርቶች ለኃጢአት መብት ሰጪዎች አሉ። በዚህ አጋጣሚ እንደውም ጌታ ኢየሱስን መስለን የምንኖርበት ጸጋ ነው የምንካፈለው፣ ፓርት ነው የምናደርገው። ለምን መዳናችን እየገረመን በእኛ ሳይሆን በሱ ስራ እንዲያው በጸጋ መዳናችን እየገረመን ነው። ለእግዚአብሔር ተለይተን መኖር ያለብን እንጂ እየተልከሰከስን አይደለም ነው። ጸጋ ይቀድሳል እንጂ አልከሰከስባችሁ። በዛ አጋጣሚ ቲቶ ምዕራፍ 2 ያለው ጸጋ ዓለሙን ሁሉ የሚያድን እግዚአብሔር ጸጋ ተገልጧል። ይህም ጸጋ ዓለማዊውን የሥጋ ነገር ክደን ራሳችን በመግዛትና በዚህ ምድር እንዴት መኖር በጽድቅ እንዳለብን ያስተምረናል። የጌታ ኢየሱስ ክርስቶስ በክብር መምጣትን ያስናፍቀናል። ጸጋ ግን
ያድናል፣ ይቀድሳል፣ ኃጢአትን ያስንቃል። ከዛ ደግሞ ራስን በመግዛት እንዴት መኖር እንዳለብን ያስተምራል። ጌታን ደግሞ በናፍቆት በክብር ያስጠብቃል። ጸጋ በዚህ ልክ ካልተሰበከ በጣም ዴንጀር ዞን ውስጥ ያለ ነው ማለት ነው። ዝም ብሎ የሚያድነውን ጸጋ ዛሬም ድነሃል፣ ተቀድሰሃል ምናምን ብልህ ነገም 10 ዓመት ሙሉ ያን ባወራ በእርግጥ ነው ነገር ፍሬ የለም። ለምን ካልኩ እንደፈለግ ሆነ ስመጣ አጠፋ ብላል። ኢየሱስ ጌታ ነው። ይሄ የፉገራ ወግ የሚባለው ኢየሱስ ጌታ። እንደዚህ አይነት ትምህርቶችን ማክሳቸውን በልጥበት ዘመን መጥቷል። ኢየሱስ ጌታ፣ ክብር ለጌታ። አማኝ እውነተኛ መሆኑን የምናውቀው ጌታ መስሎ ሲኖር ነው። ስለዚህ ቁጥር 23 ላይ አብርሃምን በእግዚአብሔር አመነ ጽድቅ በሆነ ተቆጠረለት የሚለው የመጽሐፍ ቅዱስ ቃል ተፈጸመ። እሱም የእግዚአብሔር ወዳጅ ተባለ። እንዲሁም በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል 25 ላይ። እንዲሁም ጋለሞታይቱ ረዓብ መልእክተኞቹን ተቀብላ በሌላ መንገድ በሰደደቻቸው ጊዜ በስራ አልጸደቀችም። ረዓብ የምትባለው ሴት ኢያሱና ካሌብ ሲሄዱ ለመሰለም ተቀበላቸው ነበር። እንደውም እዛ ጋር የምታስታውሱ ከሆነ አምላካችሁ ድል እንደሰጣችሁ እኛ ላይ መፍራት እንደጣለብን እንዳሸነፋችሁ ብላ እቺ ረዓብ የምትባለው ሴት ወታደራ ኮንፌስ አድርጋቸዋለች። ደበቀቻቸው። ከዛ በኋላ ሰዎቹ በዚህ መንገድ ይደውሉ ብለው ሸውዳ ሌሎች እነሱ በሰላም ላከቻቸው። ነገር ግን ስትቀበላቸው ምን ያለችው? አምላካችሁ ድል ሰጣችሁ። ኢየሱስ ጌታ። ገና እዛ ከተማ ከመምጣታቸው ለማሰለል ይላኳቸው። ነገር ግን ወረሳችሁ አላቸው። ከዋናው ፕራይም ሚኒስተር ጀምሮ ሹማምንቱ እንዳለ ልባቸው ቀለጠ። ኢየሱስ ጌታ። እና በቃ አምላካችሁ ሰምተን ነበር። ከግብጽ ከባርነት እንዴት እንዳወጣችሁ ሰምተናል። እና ግን ምናምን ወደ 48 ያክሉ ነገስታት ድል እየነሳ የእስራኤል አምላክ የእስራኤል ቅዱስ እንደመጣ ሰምተናል። ኢንፎርሜሽን አለን። ስለዚህ አምላካችሁ ድል ሰጣችኋል። ኢየሱስ ጌታ። እውነት አምላካችሁ ድል ይስጣችሁ። አምላካችሁ ስኬትን ይስጣችሁ። የእናንተ አምላክ የታመንክበት አምላክ ስኬትን ድልን እንዲሰጥ እናገርብሃለሁ። ኢየሱስ ጌታ። ናቺ ረዓብ እነዚህ ሁለቱ ሰዎች ደበቀች። በመንገድ በሰደደች ጊዜ በ12 አልጸደቀችም። መልእክተኞቹ ተቀበላ በሌላ መንገድ ያጠፏቸው እንደመጡ በሰሙ ጊዜ በዚህ ሄደዋሉ ብላ ሸውዳ በሌላ መንገድ ላከች። ለምን ሲባል የአምላካቸው ማስፈራት አለች። ኢቭን ገና ከእስራኤል ሆ ብሎ ከመምጣቱ በፊት ወሰዳችኋት ከተማዋን። ኢየሱስ ጌታ። ኧረ በኢየሱስ የሆነው ነገርማ ይሰጣል። ያሰብከው ነገር በእጅህ ይግባ በኢየሱስ። ከመንፈስ የተለየ ስጋ የሞተ እንደሆነ ከስጋም የተለየ እምነት የሞተ ነው። ከስራ የተለየ እምነት ምን ያለ ነው? የሞተ ነው። ስለዚህ የሞተ እምነት የሚባል ጉዳይ አለ ማለት በክርስትና የሞተ እምነት